በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። 30 ዓመት ከጌታ ጋር። እመቤታችን ጌታን ጸንሳ ከወለደችው በኋላ እስከ 30 ዓመቱ ድረስ እንደ ልጅነቱ እያገለገላት እንደ አምላክነቱ እያገለገለችው አብረው አንድ ቤት ውስጥ ኖራለች። ሌላውን እንተወውና ይህን ነገር ብቻ ለማሰብ ያስጨንቃል። ከእግዚአብሔር ጋር አብሮ አንድ ቤት ውስጥ መኖር እንዴት ያለ ነገር ነው! ልብ በሉ። ድንግል ማርያም ጠዋት ከእንቅልፏ ስትነቃ እንዴት አደርክ የምትለው ፈጣሪዋን ነበር። ማታ ስትተኛ ደህና ደሪ የሚላት አምላኳ ነበር። የማይተኛው ትጉህ እረኛ በተኛ ጊዜ ሕፃን ሆኖ ካጠገቧ ያደረ ከእመቤታችን በቀር ማን አለ? ኪሩቤልና ሱራፌል ቅዱስ ቅዱስ የሚሉትን አምላክ እንደ እናትሽ ሹሩሩ ብላ ያስተኛች እርሷ ነበረች። ምድርን በአበባ ልብስ የሚያስጌጠውን ጌታ በተኛበት ያለበሰችውም እርሷ ነበረች። ዓለምን በእጆቹ የያዘውን ጌታ ክንዶቿን ያንተራሰችው እርሷ ነበረች። እነዚያን ሌሊቶች ድንግል ማርያም እንዴት አሳልፋው ይሆን? በሕልምም በእውንም ከፈጣሪ ጋር ማሳለፍ እንዴት ያለ ጸጋ ነው! ጸሎት ማለት ከእግዚአብሔር ጋር መነጋገር ነው። እመቤታችን ከልጇ ጋር ለ30 ዓመታት አብራ በአንድ ቤት ስትኖር የነበራቸው ንግግር ሁሉ ከእግዚአብሔር ጋር መነጋገር እንደመሆኑ ጸሎትም ጭምር ነበር። የጠዋትና ማታ ጸሎትሽ ከልጅሽ ጋር ማውራት ይሆንልሽ። ልጅሽ የሚሰጥሽ መልስ የፈጣሪ መልስ ይሆንልሽ። እመቤቴ ሆይ ስለ አንቺ ክብር ማሰብ ምንኛ ያስጨንቃል! እስቲ ረጋ ብላችሁ አስቡት። እመቤታችንና ጌታችን በእነዚያ ሁሉ ዓመታት ምን ሊነጋገሩ ይችሉ ነበር? ከእርሷ በቀር ማን ይነግረናል? ድንግል ሆይ ድንግል ሆይ አንቺ ካልነገርሽን ማን ይነግረናል? ለማዕድ ስትቀመጡ ምን ብሎ ጸልዮ ይሆን? እንደ ሐዋርያቱ ቆርሶ ሰጥቶሽ ይሆን? ውሃን እንዲጠጣ ሞልተሽ ስትሰጪው ውቅያኖስን እንዴት በውሃ እንደሞላስ ነግሮሽ ይሆን? በእርግጥ በእነዚያ ዓመታት ክርስቶስ ለእናቱ ምን ሲነግራት ኖሮ ይሆን? ስለ የትኛውስ ምስጢር ሲገልጥላት ነበር? ገና የ12 ዓመት ልጅ ሳለ በኢየሩሳሌም ቤተ መቅደስ ያነጋገሩት የአይሁድ መምህራን በማስተዋሉና በመልሱ ሲገረሙ ነበር። እመቤታችን ከሕፃንነቱ ጀምሮ እስከ 30 ዓመቱ ድረስ አብራው ስትኖር በስንቱ ነገር ስትደነቅ ኖራ ይሆን?
እንደ መንፈሳዊት እናት ድንግል ማርያም ለልጇ የትኛውን የመጽሐፍ ቅዱስ ታሪክ እየነገረች አሳድጋው ይሆን? ሙሴ ስላያት ዕፀ ጳጦስ ታሪክ አልነገረችው ይሆን? ታሪኩን ሰምቶ ያቺ ዕፅ አንቺ ነሽ፣ እሳቱ ደግሞ እኔ ነኝ ብሏት ይሆን? ውሃ ስለፈለቀባትና እስራኤል ስለጠጡባት ዓለት ነግራው ይሆን? እርሱስ ያ ዓለት እኮ እኔ ነበርኩ ብሏት ይሆን? ብሉይን ስታነብ ሐዲስን እየተረጎመ እንደ ኤማሁስ መንገደኞች ልቧን አቃጥሎት ይሆን? ጠቢበ ጠቢባን ሊቀ ሊቃውንት ኢየሱስ ክርስቶስ በቤትሽ ጉባኤ የዘረጋብሽና ያስተማረሽ ድንግል ሆይ አንቺ እንደሆንሽ በልብሽ ከመጠበቅ ውጪ ብዙ አትናገሪም። ሆኖም ልጅሽ ምን ምስጢር ነግሮሽ ይሆን? ኤልሳቤጥ እንኳን ዮሐንስን ጸንሳ ስለ ጽንሱ የምትለው ብዙ ነገር ነበራት። ፈጣሪ በአንቺ ዘንድ ያደረ ድንግል ሆይ አንቺስ ምን ነገር ትነግሪን ይሆን? የመለኮት እሳት በሆድሽ ባደረ ጊዜ ልብሱ እሳት ቀሚሱ እሳት ነው፣ እንደምን አላቃጠለሽም? የኪሩቤል ዙፋን በሆድሽ ውስጥ ወዴት ተዘረጋ? በግራ ነው ወይንስ በቀኝ? ታናሽ አካል ስትሆኚ ይህን ሁሉ እንዴት ሊሆን ይቻላል? እያልን ከአባ ሕርያቆስ ጋር እንጠይቅሻለን። እንዳንቺ ፈጣሪውን የሚያውቅ ፍጡር የለምና የዓለም የመጽሐፍ ቅዱስ ሊቃውንት፣ የነገረ መለኮት ምሁራን፣ የወንጌሉ ተንታኞች ሁሉ ከአንቺ እግር ወድቀው እንደ አዲስ ስለ ክርስቶስ ሊማሩ ይገባቸዋል። ልዕቀተ ሊቃውንት እመቤታችን ሆይ ሊቃውንት ሁሉ ያንቺ ተማሪዎች ናቸው። ባለቅኔዎች ሁሉ ባንቺ ፊት ገና ፊደል አልቆጠሩም። ሰውና መላእክት አንድ ላይ ተሰልፈው ብርቱ የሚሆን ባንቺ ያደረውን ታላቅ ነገር ሊሰሙ ይጠባበቃሉ። ወዳጄ ወዳጄ ጥቅስ ፍለጋህን ትተህ እግዚአብሔርን በቅፏ ከያዘችው፣ ቃሉን በሹክሹክታ በጆሮዋ ከሰማችው ድንግል እግር ስር እንደኔ ብትደፋ ይሻልሃል። የእግዚአብሔርን እጆች ይዛ የመጀመሪያዎቹን የሕፃንነት እርምጃዎቹን እንዲራመድ የመራችውን ድንግልን መቆም ያቃተን ደካሞች እንድትመራን አብረን ደጅ ብንጠናት ይሻላል። እነ ጴጥሮስ በቅዱሱ የታቦር ተራራ ከጌታ ጋር ነበሩ። ፊቱ ሲያበራ አይተው በዚያ ካልኖርን ብለው ተመኝተው ኤልያስና ሙሴን አግኝተው ነበር። 30 ዓመት ከጌታ ጋር የኖርሽው እመቤታችን ሆይ የልጅሽ ልብሱ ስንት ቀን አብርቶ ይሆን? ከነቢያትስ እነማንን አምጥቶ አሳይቶሽ ይሆን? እንደ ጴጥሮስ 3 ዳስ እንሥራ የማትይዋ የእግዚአብሔር ማደሪያ ድንኳን ሆይ ቤትሽ ደብረ ታቦር ሆኖልሻልና ልጅሽ ምን አሳይቶሽ ይሆን? ከእግዚአብሔር አብ ልጄ ይህ ነው እርሱን ስሚው የሚል ድምፅ መስማት የማያስፈልግሽ ለእኔም ልጄ ነው ማለት የምትችዋ እናት ሆይ እንደ እግዚአብሔር አብ
የሚላችሁን ሁሉ አድርጉ ለማለት ሥልጣን የተሰጠሽ ሆይ 30 ዓመት ከጌታ ጋር መኖርሽን ባሰብኩ ጊዜ ጠባቧ ሕሊናዬ ኀጢአት ያደቀቃት ሰውነቴ እጅግ ተጨነቀች። ዮሐንስ በፍጥሞ ደሴት ብዙ ራእይ አይቶ በጌታ ቀን በመንፈስ ነበርኩ ብሎ ጻፈ። 30 ዓመታት የጌታ ቀን የሆነላት በመንፈስ የነበረች ድንግልስ ስንት ራእይ አይታ ይሆን? መላ የሰውነታችን አካል ሁሉ አፍ ቢሆን የእርሷን ክብርና ምስጋና ተናግረን መፈጸም አንችልም። ወስብሐት ለእግዚአብሔር። ይቆየን።